በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላማችሁ በክርስቶስ ይብዛ። እንደምን ዋላችሁ? እንደምን አደራችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀሉ በሰላም አደረሳችሁ። እኛ የሰው ልጆች የመዳናችን ምክንያት ዲያብሎስ የተዋረደበት ወደ ሲኦል የወረደበት ዕፀ መስቀል በሰላም አደረሰን አደረሳችሁ። አሜን። አጠር ያለች መነባነብ ወይንም ግጥም አቀርብላችኋለሁ። መስቀል ኃይላችን ነው። በደልን ለማራቅ ኃጢአታችን ታይቶ መደበቅ ብንሻ ኃጢአታችን በዝቶ ብንርቅ ከጌታ ኃጢአታችን በዝቶ አወጣን ስራችን ከገነት ጎትቶ ቅጣል ብንለብስም የአምላክ ቃል ሳንሰማ ብርሃን ብትጠፋ የብርሃን ሻማ ጠፍታ ብትሰወር በእኛ ዘንድ ከስማ ጌታችን ሳይረሳ ልጆቹን አስታውሶ ከሰማይ ዙፋኑ መጣ ገሰግሶ በተግባር ሊገለጥ የተባለው ሁሉ ያላጠፉ እጆች በግፍ ተሰቀሉ። ያለምንም ስተት ቀራንዮ ዋሉ። የምሕረት ጥሪ ለዓለም ደረሰ። ስለጠፋ በጎች ደሙን አፈሰሰ። በአይሁዶቹ ሁሉ እንዲሁ ታገሰ። የሰይጣን አሰራር በስሙ ፈረሰ። የሲኦል ደጆቹ በኃይሉ ተጣሰ። ወርቆ የነበረው አዳምም ተካሰ። የመስቀሉ ጌታ በሁሉ ነገሰ። ድህንነት ስናገኝ በመስቀሉ ስራ ጨለማችን ጠፍቶ ብርሃናችን በራ። በሁሉም ዘንድ ድረስ የመስቀሉ ስራ። መስቀሉን ለማጥፋት አይሁዶች በጋራ በሐሰት ስራቸው በምንም አላፋም። የኋላ እሌኒቷ ንግሥት ስላየች ባይኗ ሰምሮላት ስለቷ መስቀሉን ፍለጋ ተነሳች ከቤቷ። የአምላክ ፍቃድ ሆኖ ታከለበትና እሌኒቷን ለመርዳት ጲላጦስ መጣና መፈለግ ጀመሩ በአንድነት ሆኑና። የድህንነት ግርማ መስቀሉን ለማግኘት የምስራች ዜና ለዓለም ለማሰማት የልፋት ዋጋቸው በዓይናቸው ለማየት ቁፋሮ ጀመሩ በጭስ በመመራት። ከብዙ ትጋት ጋር መስቀሉ ተገኘ የዓለም ደህንነት። እንዲህ ያለ ቀናቶች አለፈ። ይገለጥ ጀመረ የመስቀሉ ስራ የእግዚአብሔርን ፍቃድ። ከጥንት ጀምሮ በሱ በመጽናቷ ስለነበር ጌታ መሪና ሕይወቷ መስቀሉን ታኖር ዘንድ ከቤቷ ለኢትዮጵያ ሰጣት እግዚአብሔር አምላኳ። እስኪ እልል በሉ። በአፄ ዳዊት ጊዜ ንግስና ዘመን ቢታጣ እንደ ሀገር ለመስቀሉ የሚሆን ተገኘች ኢትዮጵያ ታስቦ አልቀረም። መጣልን መስቀሉ ሕይወታችን ቀና መንገዳችን ሰመረ። በዓለሙ ሁሉ እግዚአብሔር ከበረ። ዲያብሎስ ተጣለ በጣምም አፈረ። እምነታችን ጸና ድንቅ ሥራ ሁሉ ታየ ተገለጠ። የመስቀሉ ፍቅር በሁሉ ሰረጸ። በአንገታችን አስረን እንሞትለታለን። ደመራው ሁሉ በአገር ተከበረ። ፍቅርም አስታወሰን በልባችን አኖርን። ሁሉም ተዋደደ በፍቅር ተስማማ። መስቀሉን አነሳ ሁሉም በአንድ ዓላማ። በዓለማችን ሁሉ ወንጌል ተሰማ። ያመነበት ሁሉ ተቀበለውና የደህንነት አርማ የመዳን ምክንያት ይኸው መስቀሉ። ከኢትዮጵያ ጋር ቃል ኪዳን አሰሩ። በሰላም በደስታ በአንድነት ሊኖሩ የዓለም ሲሳይ ወንጌል ሊያበሩ። ኢትዮጵያና መስቀል ቃል ኪዳን አሰሩ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። መስቀል ቤዛችን ነው።
ከሞት ወደ ሕይወት የተሻገርንበት ለእኛ ለምናምነው መስቀሉን ተውልን ለእኛ ለአማኞች መስቀል ስርም አለች እነኋት እናት ብሎ የተሰጠን ድንግል እናታችን። እናቱን ሳታከብር መስቀሉን የታወክ ከእንቅልፍህ ንቃና መስቀል ስርም አለች ድንግል እናታችን። ያኔ አንድ ሆነን መስቀሉን በጋራ አብረን እናከብር። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክብር አሜን።